አታነካኪኝ። እኔ የለሁበትም። አዳምጪኝ ጸጥ ብለሽ። ከዛ ዲቦራ መጨረሻ ላይ ምን አደረገ? ሰርግ ልደግስ ነው አላቸው። 10 አበባ ለእኔም ለእሷም እየሰጣቸው ልደግስ ነው አላቸው። የት? ዱባይ። እናንተ ሀገር ዱባይ። የዱባይ ጣጣ ያደርግ አልቃሻ ቀሚ ስንት ጉድ ያለባችሁ ታሪክ። ዱባይ ነው ቅዳሜ አሉ። ስሚ ማሬ ቅዳሜ ነው የምንፈልገው ማዳም። ከዛ ልጁ ምን አለ? ቅዳሜ ሶሪ ቢዚ ነኝ አላቸው። እሑድ ላይ በጊዜ እናደርጋለን። ሰርጉ ላይ ምን አለ ማርጌ? የእሱ ፎቶ ከባለቤቱ ጋር ቲሸርት ይሸጣል። ነጭ ነጭ ቲሸርት እሱን ለብሰው ነው የሚያከብሩት። ያለውን ነገር ነው መገርሽ። የፍሪጁን ልንገርሽ እና አንቺ ትሄጅበታለሽ። ፍሪጁ ደግሞ ፍሪጅ ውሃ ሲጠጣሉ ሙቅ ውሃ ነው አሉ። ከንፈሩ ይላላጣል አሉ። የማ የአብርሽ በጣም ትጣፍጣለች እሱ ልጅ ማለት ነው። ሲጠጣው ከንፈሩ ይላጣል አሉ። የማዳም ቅመም የኔ እናት በነፍስ ደረጃ እኛ እያለን እንደዚህ ትቃጠላለ ብለው ምን የሚያክል ፍሪጁ እኔን አንቺን ጠላቶቻችንን ይጨምራል። ይህን የሚያህል ፍሪጅ ገዝተው በክብር አገለገሉት፣ ሰጡት ነው የምልሽኝ። ጋይስ ሪፕልፍ እና ያለው ነገር ይሄ ነው። ማርዬ አመሰግናለሁ አሉ። ያልገባኝ ነገር አንድ ነገር አለ ቤታ። ለምንድን ነው ማርዬ ቆይ ከተቃዋሚ የመጣለ እንዴ? ለሁለት ተከፋፍሏል እኮ ማርዬ። ጠላትና ወዳጅ፣ የአብርሽ ደጋፊ ያለ፣ ተቃዋሚ ያለ። ተቃዋሚዎቹ ደግሞ ምን እንዳደረጉ ልንገርሻ። የማዳም ቅመም ለፍተሽ ሰርተሽ ግረሽ ጥረሽ መተሽ እናትሽ ፎሮፎሯን አሁንም ታራግፋልኝ ለእና አብርሽ ትረጃለሽ ብሎ ሲሰድቧቸው ምን አደረጉና አብርሽ አስተያየት ሰጡ። በምን ነበረ 200 ድርሃም እየከፈልሽ ምገቢውን ተቃዋሚ ተከራክረው ቅናሽ ተደርጎ በነፃ ሰርጉ እንዲገባ ተደረገ። በምን ተነስቶ እንደሆነ ታውቂያለሽ? በተቃዋሚ ማርዬ እግዚአብሔርን የምሬን እኮ ነው የምልሽ። ከዛ አብርሽ በቀጣይ ቀን መጣና በገንዘብ አትግቡ እንደውም በነፃ አለ። በማለት ተነሳ፣ በተቃዋሚ ተነሳ። የማዳም ቅመሞች እግዚአብሔር ይስጣችሁ፣ በዚህ እናርጋቸዋል። እሱን ተይው። አንዲቱ ደግሞ ወጣችና እኔ ለአብርሽ ይሄ ወርቅ ነው የምሰጠው እያለች ለወገቡ፣ ለሽንጡ፣ ለዳሌው እያለች ይሄንን ወርቅ ትቆጥራለች አሉ። ከጠላት ደግሞ ከተቃራኒ አብርሽን ከሚጠላ ደግሞ ምናምን የሺን ወርቅ ነው ትክክለኛ ወርቅ አይደለም ፌክ ነው የሚል ወሬ መጣ። ይህን ያለው ነገር እስካሁን ደስ ላይ ሊያዩት ይመጣል። ይህን ያለው አመሰግናለሁ። ሌላ ጥያቄ ያለ ስለና አብርሽ? በስመ አብ እዚህ ራሱ ስድብ ጀመረው ማለት አለው ማለት ነው። አንቺ የአንቺ ራሱ እንደባሉ ይሄ ፋራ ናቸው። እዚህ ዝም ብሎ እየሳቁ ነው ያሉት። እመቤቴ አንድ የሚሳደብ የለም። ዝም ብሎ ነው የሚስቁት። ወይ እዚህ እኮ ስድብ አይደለም ወሬኛ ነው የሚሉን እኮ ወሬኛ ይሉሻ ደጋፊ ያለ ማርዬ እንዴ ሰውዬው እኮ ደጋፊ በጣም ትጣፍጣለች እያለ እኔ እኮ የሚያስቀኝ እኮ እሷ ነው። ማታ ገብቶ የሚሸነቁራት እሷን ነው። የማዳም ቅመም ደግሞ የእሷ ዳቦ ይረጥባል። ያቺን አዘምቆረ የእሷ ዳቦ ይረጥባል። ቤት ነኝ ምን አገባኝ። ደግ እንኳን ሰርጉ ላይ ሄዳለው። ሰርጉን አብርሽዬ ሰርግህን አብረን ሰርጉ የት ነው? እኔ ራሴ የእንትና ቦታ ነው ይሄ ቤቱ ጠቦት አልጋ ላይ ቂጡን የሚያወዛውሰው ልጅ። አረ ደግሞ እንዳልጣላ ሰው ላይ ነው። አይ ቤታ ከስንቱ ተነካካሽ። ማቲ ጋር ጋይስ ንገሩኝ። ማቲ ጋር ማቲ ቤት ነው ሲሉኝ ጠላትሽ ድርቅ ይበል። የማዳም ቅመሞችን በትንፋሽ አፍነው ሊገሏቸው ነው ብዬ ፍትል ወጥቼ ወዳጆች ምናምን ብዬ ቪዲዮ ልሰራ ስል ኧረ አይደለም የሆነ እንትን አለቃሉ። ለምን እንዴ ቀጥታ ስርጭት ነበር ለቤታ ማስተላለፍልሽ የነበረው። ወይኔ መድኃኒዓለም ሰርጉ አለፈ ነው የምትሉኝ? ሄጄ ጊፍት እንደምሰጥ አቡ በጣም ነው የምታስጠሉት። አንበሳ አዘጋጅቼ ማትረቡ ደደቦች። ደህና ነገር እንኳን ቢሆን ይሄን አለቅላቂ ወሬ ቢሆን ታለቀልቁ ነበረ። ጥሩ ነገር እንደዚህ ሰርግ ሲሆን ግን አጠሩኝም። አፈር ያስፈላችሁ። አንበሳይን ያዘጋጀሁት ለማን አባታችሁ ነበር? እከካም አትነግሩኝም? እኔ ለአብርሽ እኔ አንሼ ነው። በጣም ነው የሚያናድዱት ዲቦራ፣ የእውነቴን ነው የምልሽ። ለቃ አንበሳ አዘጋጅቼ ፕሌኑን አዘጋጅቼ ልሄድ ብትሄጂ ትወርጂ ነበር። ነብረሞ ወርዶ ጌታን ሄዳለሁ። ምን ችግር አለው? ወርጂ ነበር ማለት ለአብርሽ ነው ሞረድ ማለት አማርኛ እኮ ሞረድ ማለት ሞረድ ማለት አብርሽ ሰርግ ላይ መሄዴ እንትን ሌቭል ያወርዳል። ምንድን ነው? ምን ሰው እኮ ነው። ምሮ ችግር ምን ነው? እናትዬ
ጠቅልላ አድርጎ ጎርሶ ለመምጣት ደግሞ መውረድ መውጣት መነሳት አለ። ጋርጋ ትመጣለች። አለቀ። የምን መውጣት መውረድ ነው? አመሰግናቸው። ቤታ እናስገባቸው እንዴ? የሁሉ አምቼ የምልላቸው ነው። ቤታ ስሚ፣ አስታወቂ የት አውቃቸዋለሁ? እኔ ማስታወቂ አገኛቸው ምንም ሳይነካኝ በጣም የምትጣፍጠው ብዬ በገዛ እጄ ሪከርድ አድርጎ ፖስተውኛል። ይሄ ሰውዬ ቂም አለበት። በሰርጉ ቀን አዋርዶ ቢያባረረኝ 80 ቀን ነው ኩምሽሽ ብዬ የምቀመጠው። ምን አስበሽ ነው? ግን ዛሬ የሰርጉ ቀን ነው። ደስተኛ ነው። አያዋርድሽም። እሺ ከየት ላምጣቸው? ላይቭ ላይ እስቲ ማሌ ነው ላይቭ ላይ ያሉት። ቤታ በማርያም አንድ አባጫ ነው ማሌ ነው ላይቭ ላይ ያሉት ጋይስ። ማሌ እኔ አሁን ይሄ አካውንቴ ማንንም ብዙ ፎሎ አላደርግም። ማሌ ነው ጋይስ። ማሌ ነው ያለው። ማቲ ጋር አንተ ዳባ ሂጂ ማቲ እና ምጫዋ ማሪ ማቲ ወጥቷል። ማቲ አለ። እስቲ ንገሩ፣ ጻፉ። የሻወሩ ንጉስ ይላሉ። የሻወሩ ንጉስ አንድ ቀን እንደዛ ብዬ እኔ አታጣሉኝ። እኔ አልጣላም ከማንም ጋር። እናንተ ናችሁ እያነካካችሁ ስም ያልጠራሁትን ሁሉ ፎቶ እየለጠፋችሁ የምትለቁትኝ እናንተ ሰዎች። ተውኝ። ሂጂ ማቲ ጋር ላኪ፣ በእግዚአብሔር ላኪ። እንደው ወጥቷል እያሉ ነው። ወጥቷል። ክለብ ናቸው አለ እያሉሽ ነው። ስሚ፣ ፕሪቪሌጅ ክለብ ናቸው። ይኸውልሽ ምን እንደምታውቂያለሽ። አልሰማውም እያልኩ ነው የምገባው። ዲቦራ እግዚአብሔርን አስገቢው። እንደው ደስታዬ ነው። አብረሽዬ ነው የምለው። ክለብ ናቸው፣ ዱባይ ናቸው ክለብ። ኧረ ዲቦራ ቀብለሽ ሂጂ ደግሞ ላብርሽ። ቤታ እናዝግ እንደዛ ይዴ ዱባይ እኮ እንደዝች ማለት ነው። ሊወሩኝ እንዲሞክሩ እዛ አስጠምጬ። ኧረ አይዞሽ እኛ አለን። የአይን እማኛለሁ። ሂጂ ማሪ ቪዲዮ ግቢ። እንዲህ ደግሞ እሱ እዛ እሱ ወደውት ለሚሄዱ ሰዎች ደግሞ ሪስፔክት ሊኖረው ይገባል። እናንተ ግን ጤነኛ ናቸው? ኮመንት ላይ ስሚ፣ ሻይ ነው የምንፈልገው አሉ። መጠጥ ይምጣላችሁ ሲባሉ ሰርጉ ላይ ኮሜንት ላይ ነው ያሉ። ሻይ ምን ያደርግላቸዋል? ሳውዲ ናቸው እንደ ዱባይ ነው ሳውዲ። ሳውዲዎች ሻይ እና ፋንታ ይወዳሉ። እና ምድል ላይት ደግሞ ከሳውዲ ጋር እንዳታጣይኝ። እኔ እኮ ዋደዳለሁ። ሳውዲ ናቸው ጋይስ። ዱባይ ሻይ እና ፋንታ። እኔማ ተረዳው ዘንድሮ። ቤታ ስሚ፣ ቤታ ሳውዲ እንሂድ እንዴ? እንጎብኝ እንዴ? እናንቺ ፊት ስሰጥሽ በዛው ቀጠል። ለምን እንደዚህ እንዳልኩሽ ታውቂያለሽ? ፊቴ ሲሰፋ ጅል መሰልኩሽ እንዴ? ብድግ ብዬ የሚሄደው ጭራሽ ሳውዲ። ለምን ሻይ ሲሰጣቸው ፎር ቤታ ሌትስ ጎ ቱ ሳውዲ ሚ ኤንድ ቤታ። አዳም ምን ይምጣል ስትባል ሻይ አለች እንኳን አሉ። እኔ እኮ ችግር የለብኝ ማርያምን። ግን ለልጁ ጊፍት ምንድነው ስጦታ ምን ይዘው ሄዱ? ግን የማዳም ቅመሞች እስቲ ስጦታ በደንብ ተሰጠው እንዴ? አንቺ በነገራችን ሪምና ሳሪ ሸቅለዋል በሉኛ። ይሄን ድርቆሽና ቀሚስ ሳሪ ሸቅላለች፣ ሪም ደግሞ ወርቅ ሸቅላለች። እርጉዝ ናት ሂጂበት ይላሉ። እኔ ምንም ደግሞ ጭራሽ ከእርጉዝ ጋር ልታጣልኩኝ። ኧረ በስመ አብ ወወልድ ሁለት ነፍስ ይዛ። እስቲ ስጦታ ምን መጣለት ጠይቂ። በእግዚአብሔር ስጦታ ወርቅ፣ ሩዝ። አረ ሩዝ ስጦታ ይዘው አይሄዱም። ታይ እግዚአብሔር ምስክሬ ነው። ሩዝ እያሉ ሩዝ እስቲ እግዚአብሔር። አረ ወርቅ ነው። አረ እኔ ያላነሳውም ይሄ እኮ ሌላ አካውንቴ እኮ ነው። ሁለተኛ አካውንቴ ጂሚሊየን ቴንክ ዩ። ስሚ ረጁናት እንዴ ወርቅ ይዛብላቸው ሄደችው። ድስት ኩባያ ቤት መውጫ አለምቦዛ ወርቅ ዘነበባቸው። ቤታኔማ ማጣራት አለብኝ። ለምንድን ነው እንደዚህ የሚወዷቸው አልገባኝም። ግን በዛም ልክ ደግሞ ጠርሃላቸው እንደ አንቺ ነው ማለት ነው። እሱ ፌመስ ነው። እኔ እንዴት አለ እኔ ፌመስ ነኝ እንዴት ያለሽ? አዎ ፌመስ ናቸው እንዴ። አሁን አንቺ ብትመጪ እዚህ ማንም አይቀርም። ዱባይ ብትቀጥሪያቸው ወዶኝ ያለ ምን ትመስላለች? እስኪ እናጣራ።
ና ሲጀመር እኛ ዱባዮች እንወድሻለን በመጀመሪያ ደረጃ። ሲቀጥል ደግሞ ማለት ነው ብትመጪ እግዚአብሔር ዱባይ ለቅሷችሁ ነው የተረፈኝ። እንደው አንድ ነገራቸው ለቅሷችሁ አልቃሻ ዱባዮች አልቃሻ ለቅሷችሁ እኔም አልቃሻ አረጋችሁ ተያይዘናል ግን ማለት ነው። ስትዝናኒ ክላሲክ የሆነ ቦታ ነው ይዘንሽ የምንሄደው ምናምን ከዚህ የሆነ ይኸውልሽ እንዲህ ነው የምትቀጥሪያቸው። ይኸውልሽ አንድ ላይ ዱከም ሬስቶራንት ትቀጥሪያቸዋለሽ። ትልቁ አዲሱ ዱከም ከዛ ቤታ ሁሉም ከተስተካክሎ ከገቡ በኋላ ትገቢያለሽ። እያንዳንዱን እያቀፍሽ ከንትኑ ከበሩ ጀምረሽ እስከ ፎቁ ድረስ ግጠጤም አድርገሽ በሩ ላይ ዱባይ ያለ ሰው አንድ አይቀርም። አንቺ ብትመጪ አሁን አመንኩኝ። ትናንትና ስናወራ በስል ሙቪ ማየት ጀምር ያለው ብለሽኝ ነበር ማታ ማታ። አሁን ማርያምን ሙቪ ጀምር ያለው ማታ ማታ ብላኛለች። አሁን አመንኩኝ ነው ማርያም ነው እኔ ላይ መተሽ ልተገብር ይሄ ሁሉ የምታወሪው ከፎቅ እስከ ምድር ሲወርዱ እኔ ቤት ታላቅፋቸው 11 አበባ ስጡኝ። እንዲያው ድፍረቷ ቤታ ማርያም ከሳኩ ከሳኩ እንደዚህ አሁን ምስቆን ሳክ ከሳኩ በጣም ቆይ በጣም ማለት አረ እውነቴን እኮ ነው። እግዚአብሔርን አስበሽዋል? የዱባይ ማህበረሰብ አይ ዲቦራ አይታይ ማለትማ ላቅፍሽም ነው። ሌላ ምንም አማርኛ የለም ማለት ከላይ ከፎቅ እስከ ምድር እስክትወርጂ ድረስ ልንተቃቀፍ ነው እንዴ? እንደ ፊልም ነው።